እስከሚጸድቅ መጠበቅ የለበትም አይደለም? መጽደቅ አለበት በሚለው ላይ ነው። የዓለም አቀፍም አግሪመንት ያስፈልገናል። የሆነ አግሪመንት የጎደለን አግሪመንት አለ ነው የሚባለው። ቅጂ መብትን በአብዛኛው ከሚተዳደሩ ስምምነቶች አብዛኛው የሚያስተዳድራቸው የዓለም አቀፍ አእምሯዊ ንብረት ድርጅት ነው። ኢትዮጵያ ያንን አግሪመንት የግዴታ መግባት አለባት። የቅንጅትና የትብብር መጓደልም ታያለህ። ትልልቆቹን ስራዎች እየጨረስን ብንሄድ ሌሎችም ነገሮች መከተል ይችላሉ። ለዛ ነውና የባንዲት መደበላለቅ አለ። ያንን የሚያርቅ ነው ያ ፖሊሲው ማለት ነው። ለምሳሌ የሚቀጥለው ስቴፕ ምንድን ነው? ሰላም እንዴት ናችሁ? እንኳን ወደ ኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት በሰላም መጣችሁ። ተሾመ ወንድሙ እባላለሁ። የሰላምና የሙዚቃዊ መስራችና ዋና ስራ አስኪያጅ ነን። እንደተለመደው ዛሬ አንድ ጥሩ እንግዳ ወደ እኛ ስቱዲዮ ጋብዘናል። አቶ ወሰን ሙሉ ይባላል። በኢትዮጵያ የአእምሮ ንብረት ባለስልጣን የቅጂና ተዛማጅ መብቶች ስራ አስፈጻሚ ነው። አቶ ወሰን ሙሉ እንኳን ወደ ስቱዲያችን በሰላም መጣ። እንኳን ቆያችሁኝ። አቶ ወሰን፣ የዛሬው አንተን ዋና የጋበዝንበት ዓላማ ስለ ኮፒራይት አይፒ ወይም የቅጂና ተዛማጅ መብቶችን በተመለከተ ብዙ ሰዎች የሚጠይቁት ጥያቄ ነው። አንዳንድ ግልጽ ያልሆኑ ነገሮች አሉ። ኢቨን ከዴፊኒሽን ምን ማለት እንደሆነ ብዙ ሰዎች በደንብ ማወቅ የሚፈልጉት አለ። ከዛ በኋላ በጣም ሌሎችም ብዙ ጥያቄዎች ይኖረናል። እሱም በሰፊው የምናወራው ይሆናል። ወደ እዚህ ውይይታችን ከመግባታችን በፊት እስቲ ስለ አንተ ማነህ፣ በአሁኑ ሰዓት ምን እየሰራህ እንደሆነ አጠር አድርገህ አስረዳን። ወሰን ሙሉ እባላለሁ። በተለያዩ መስሪያ ቤቶች በተለያየ ደረጃዎች ባሏቸው ኃላፊነቶችን ሰርቻለሁ። በአሁኑ ሰዓት በኢትዮጵያ አእምሯዊ ንብረት ባለስልጣን የቅጂና ተዛማጅ መብቶች መሪ ስራ አስፈጻሚ ነኝ። አመሰግናለሁ አቶ ወሰን። እንግዲህ ቅድም መጀመሪያ ላይ እንዳልኩት የዚህ ኮፒራይት ወይም አይፒ ላይ ብዙ ስራዎች ይቀሩናል። በተደጋጋሚ በዚህ ዘርፍ በባህልና በፈጠራ ዘርፍ ውስጥ ያሉ ሰዎች በሙሉ የሚጠይቁ ጥያቄ ነው እና ብዙ ጥያቄዎች ይኖሩናል። እንግዲህ የመጀመሪያው ጥያቄ ምንድን ነው? ስለ አይፒ ወይም ኮፒራይት ወደኛ ወደ አማርኛው እንኳን መለስ አድርገን ስናየው ምን ለማለት ምንድን ነው ትርጉሙ ራሱ? አይፒን በአይፒን ጀምርና አይፒ እንዴት አድርገን ነው የምንገልጸው በአማርኛ ቋንቋ? አይፒ ስንል ኢንቴሌክቹዋል ፕሮፐርቲ የሚለውን የእንግሊዝኛ ቃል የሚያመላክት ነው። ወደ አማርኛ ስንመልሰው የአእምሯዊ ንብረት ማለት ነው። ወይም ደግሞ የአእምሯዊ ንብረት መብት የሚጠበቅበት ስርዓት ማለት ነው። አይፒ ስንል የፈጠራ ሰዎችና ኢኖቬሽን ሰዎችን ስራ የሚጠብቅ ነው። በሌላ አገላለጽ አእምሯዊ ንብረት ስንል ሁለት መደቦች አሉት። አንደኛው የኢንዱስትሪ ንብረት ይባላል። ሌላኛው ደግሞ ቅጂ መብት ነው የሚባለው። ስለዚህ አእምሯዊ ንብረት ጥቅል ስም ነው። ቅጂና ተዛማጅ መብቶችን፣ ፓተንትን፣ ንግድ ምልክትን፣ ጂኦግራፊያዊ ምንጭ አመላካችን እና ሌሎችንም ያልዘረዘርኳቸውን ዘርፎች ሁሉ አካቶ የሚይዝ ጥቅል ነው። በህግ የሚሰጥ ነው። ስለዚህ አእምሯዊ ንብረት ልማትን የሚያፋጥን መሳሪያ ነው። ስለዚህ በህግ የሚሰጥ መብት ነው። በህግ የሚሰጠው በምን አይነት መንገድ ነው? ያን በህግ የሚሰጠው መብት ማለት ህግ ላይ እኛ ሀገር ህግ ላይ የሚጠቀስ ነው? አዎ፣ ለምሳሌ የንግድ ምልክትን ለማስጠበቅ የንግድ ምልክት ጥበቃ ህግ አለ። የቅጂና ተዛማጅ መብቶችን ለማስጠበቅ ደግሞ ቅጂና ተዛማጅ መብትን የተመለከቱ አዋጆች አሉ። ፓተንትንም እንደዚሁ አዋጆች አሉ። ሌሎችም ወደፊትም የሚወጡ አዋጆች አሉ። ስለዚህ ያን የሚመለከት ነው። አዎ፣ ስለዚህ ቴክኖሎጂ ለማፋጠን ወይም ልማት ለማፋጠን የሚያግዝ መሳሪያ ነው። ምክንያቱም በህግ ጥበቃ ከተሰጠው አንተ ለመፍጠር ኢኖቬት ለማድረግ ተበረታታለህ ማለት ነው። ስለዚህ ዓለም አቀፍ
ባህሪም አለው፣ ቴሪቶሪያል ባህሪም አለው። ስለዚህ ይሄ ነው በአጭር አነጋገር አእምሯዊ ንብረት። ጥሩ፣ ወደ በኋላ በዝርዝሩ እንገባበታለን። ወደ ኮፒራይት ደግሞ ስንገባ ኮፒራይት ይሄም በልማድ ብዙ ሰው የሚጠቅሰው ነው። ያስ ማለት ምንድን ነው? ኮፒራይት አሁንም ወደ እኛው ሀገር ቋንቋው ቀይረ ነው በደንብ ሲግልጽ አድርግልን። ልክ ነው። እዚህ ጋር በጣም ብዙ ሰዎች ይሳሳታሉ። ለምሳሌ አንድ መጽሐፍ ሲሰረቅባቸው ፓተንት የተሰረቁ ይላሉ። ፓተንት ግን ከቴክኖሎጂ ጋር የሚያያዘው። ኮፒራይት ስንል ኮፒራይት እንግዲህ ኮመሎ ሀገራት ኮፒራይት ይሉታል። እንደ ፈረንሳይ እንደ ጀርመን ያሉ ደግሞ ሀገራት ኦተርስ ራይት ይሉታል። ግን ወደ አማርኛ ኮፒራይት የሚለውን ስንመልሰው ቅጅ መብት ነው። ቅጅ መብት ደግሞ ለሙዚቃ ስራዎች፣ ለፊልም፣ ለኦዲዮ ቪዥዋል፣ ለፎቶግራፍ፣ ለልቦለድ፣ ለኢልቦለድ እና ሌሎች ላልጠቀስኳቸው ስራዎች እንዲጠበቁ የሚያደርግ ስርዓት ነው። ይሄ ማለት ምን ማለት ነው? ሐሳቦች አይጠበቁም፣ ግን ሐሳቡ የተገለጸበት መብት ይጠበቃል። ስለዚህ በአማርኛ ቅጅ መብት ነው። ቅጅ መብት ሁለት መብቶችን የሚያጎናጽፈው፣ አንደኛው የኢኮኖሚ መብት ነው። የኢኮኖሚ መብት ይሰጠዋል በቃ ስራውን ለፈጠረ ሰው። ቀደም ብዬ አሁን ለዘረዘርኳቸው ስራዎች ለፎቶግራፍ ባለቤቱም፣ ለኦዲዮ ቪዥዋልም፣ ለልቦለድ፣ ኢልቦለድ፣ ጆርናል ለሚጽፈውም የኢኮኖሚ መብት ያጎናጽፈዋል። ከዚህ ጋር ተነጥሎ ደግሞ የማይታይ የሞራል ራይት የሚባል አለ። አሁን ለምሳሌ በብዕር ስም ለመጠቀም ቢፈልግ ይችላል። ሌላው የስምና ክብሩን መጠበቅ የሚያጎድፍ ከሆነ የሆነ ሰው በሞራል ራይቱ ይጠይቀዋል ማለት ነው። እና ሁለት ነገሮችን ያጎናጽፋል። ኢኮኖሚና የሞራል የተለያዩ ነገሮች ናቸው። የኢኮኖሚ ራይት ስንል ስራዎቹን ለማባዛት ትፈልግ የዛ ሰውዬ የዛ ስራ መንጭ ሰው መብት ነው ማለት ነው። የፈጣሪው መብት ነው። ስራውን ለምሳሌ ተረጉማል ብለህ የምትነሳ ከሆነ የዛን ሰውዬ ማስፈቀድ ይጠበቅበታል። የኢኮኖሚ መብት ነው። አንድ መብት ብቻ አይኖረው። ገባኝ። እና እነዚህ መብቶችን የሚይዝ ነው ቅጅ መብት። ስለዚህ ቅጅ መብት ፈጠራን የሚያበረታታ ነው። በቅጅ መብት ብዙ ሰዎች ሀብት የሚፈጥሩበት ስርዓት ነው። ስለሆነም በአጭር አነጋገር ቅጅ መብት ሲባል አንድ የስራ መንጪ ስራውን እንዳይተረጎምበት፣ ስራውን ሌላ ሰው ያለ ፍቃድ እንዳይወስድበት የሚጠብቅበት መንገድ ነው። ስለዚህ ሌላ ሰው ስራውን መጠቀም ከፈለገ በፍቃድ መጠየቅ አለበት፣ ተገቢውን ካሳ ከፍሎ ማለት ነው። ወይም ደግሞ መብትን በማስተላለፍ በሽያጭ ሊያስተላልፍለት ይችላል። ይሄ ማለት ግን በቅጅ መብት ብለን ስንል ደግሞ አንድ ነገር መገንዘብ ያለብን ቅጅ መብት የመብት ባለቤቱን መብት ብቻ የሚጠብቅም ሳይሆን የህዝቡን ፍላጎት ሚዛንም የሚጠብቅ ነው። እንዴት ማለት? የህዝቡን ፍላጎት ሚዛን የሚጠብቅ ማለት ምንድን ነው? ለኢንፎርሜሽን ሲባል በተወሰነ ሁኔታ ገደብ የሚደረግበት ሁኔታ አለ። ገደብ የሚደረጉ ነገሮች አሉ። ለምሳሌ አንተ የመጽሐፍ ደራሲ ብትሆን ለአልፋና ኦሜጋ ጊዜ ወይም የትየለሌ ጊዜ ሊሰጥ አይችል። መብት በተወሰነ ጊዜ ይገደባል። ምን ያህል ጊዜ ማለት አሁን አለ በህግ የታወቀ? አዎ በህጉ ላይ አለ። ለምሳሌ አንድ የስነ ጽሁፍ ስራ ለምሳሌ ልቦለድን ብንወስደው ሰውየው በህይወት ዘመኑ ይጠበቅለታል ያ ስራ። ከሞተ በኋላ ደግሞ ለወራሾቹ እስከ 50 ዓመት ድረስ ይጠበቃል። የሙዚቃም ተመሳሳይ መሰለኝ። የሙዚቃ ደግሞ እንደየስራው ይለያያል። ሪከርድ ከተደረገበት 50 ዓመት በኋላ የሚል ነገር ይመጣል ማለት ነው። አሁን ልቦለዱ ጋር ስጨርሰው ሰውየው በህይወት ዘመኑ ይኖራል። ሰውየው ከሞተ በኋላ እስከ 50 ዓመት ድረስ ወራሾቹ ይጠቀሙበታል። ከዛ በኋላ መብቱ ላፕስ ያደርጋል ወይም ወደ ህዝብ ይገባል። ህዝቡ እንደፈለገ ይጠቀምበታል። ለምሳሌ ዮፍታሔ ንጉሴ ከሞቱ ከ50 ዓመት በላይ ሆኗቸዋል። ሞተዋል። ከሞቱ በኋላ ወራሽ ደራሲ ናቸው። አፋጅሽኝን የመጀመሪያውን ኢትዮጵያዊ ቲያትር የተተረጎመ ሳይሆን ኢትዮጵያዊ ቲያትር የቲያትር አባት ተብለው የሚታወቁ ዮፍታሔ ንጉሴ ስራዎችን አሁን የህዝብ ሀብት ሆኗል ማለት እንደዛ መጠቀም ይችላል።
ሌሎች ሜድሮ እና አፈወርቅ ገብረየሱስ ጦቢያን ለምሳሌ ያን ዘመን ስንቆጥረው እንደዛ ይሆን እና ያ ምንድነው ህዝቡ እንዲጠቀምበት ነው ገደብ ይደረጋል። ሌላም ደግሞ ገደብ የሚደረግበት ለኮቴሽን ጥቅስ ለመጥቀስ ብትፈልግ ግን ጥቅስ ስትጠቅስ ተገቢውን አሰራርና ሁኔታ መሄድ መቻል አለብህ። ስለዚህ ከታተመ ስራ ነው ጥቅስ የምትጠቅሰው ደራሲውን ሳታስፈቅድ ያን ማድረግ ትችላለህ። ለላይብራሪ ጥቅም ሲባል ያንንም የምትወስድብና ገደብ ይደረጋል። ስለዚህ ይሄ ማለት በሌላ አነጋገር የመብት ባለቤቱን እዚህ ጋር ይጠብቃል፣ በሌላ በኩል ደግሞ የህዝብ ፍላጎትን ባላንስ ያደርጋል። ስለዚህ ያው ቴክኖሎጂና ሳይንሳዊ ባህላዊ ልማቶች የሚፋጠኑት ደግሞ በዚህ አይነት አካሄድ የፖሊሲ ሁኔታዎች ስንሄድ ነው ማለት ነው። ጥሩ ነው። አሁን እንግዲህ ይህን ነገር በደንብ ግልጽ አድርገዋል። ብዙ ሰው የገባው ይመስለኛል። የዛሬው ውይይታችን ይህ ቅጂ መብት ላይ ነው ያተኮረው የሚሆነው። ቅድም እንዳልከው ሰፋ ያለ ነው አይፒም። ስለዚህ ቅጂ መብቱ ማለት የኮፒራይት ብለን የምናወራው ነው እንግዲህ ያልነው። አሁን እንዳንተ ኢንተርናሽናል ዴፊኒሽኑን በደንብ ገልጸኸዋል። ወደ ሀገራችን ስናመጣው በእኛ ሀገር ውስጥ ይሄንን ሊከላከል የሚችል የህግ አለ። ህግ ከድሮ ጀምሮ የነበረ አለ። ምን አይነት ነው ህጉ የነበረው? መቼ ነው የመጀመሪያው ህግ ወይም የኮፒራይት ሎው ተብሎ ነው አይደለም የሚጠቀሰው? መቼ ነበረ? በፊት የወጣ ህግ አለ። የኪነ ጥበብና የስነ ጽሁፍ ስራዎችን በሲቪል ኮዱ ወይም በፍትሐ ብሔር ኮዱ ላይ የተጠቀሳለ። ያ ግን በጣም ውሱን የሆነ እና የተወሰኑ ዘርፎችን ብቻ የሚያካትት በመሆኑ በቂ አልነበረም። ግን ነበረ። ምን ያህል ጊዜ በግምት ማወቅ ይቻላል? ይቻላል። ምክንያቱም 1996 ነው ዘመናዊ ህግ የወጣው ማለት ነው። ከዛ በፊት ግን ነበረ። ግን ያ በጣም ውሱንና በተወሰነ የስራ ዘርፎች ነው። በጣም ዝርዝር ነገሮችም የሉትም። በተወሰነ እንትን ያደረጉ ናቸው እና በ96 እንደገና በደንብ ተሻሽሎ ወጥቷል። እንደ ቅድም አሁን ቅጅ መብትን ስጠቅስልህ ቅጅ መብት ምን ማለት እንደሆነ በዝርዝር ያስረዳል። ያ አሁን በ1996 410 ነው የሚባለው። ማንኛውም ሰው በኢትዮጵያ አቆጣጠር ማንኛውም ሰው ያሱን ሪፈር ቢያደርግ መብቱን ለመጠበቅም ያግዘዋል። ስለዚህ እዛ አዋጅ ላይ የቅጅና ተዛማጅ መብቶች ነው የሚለው። ቅድም አሁን ስለ ቅጅ መብት ነው አብራራሁልህ። ተዛማጅ መብቶች ደግሞ አብሮ አለ። ተዛማጅ መብቶች 3 ነገሮችን ነው የሚጠብቀው። ከዋኞችን፣ የድምፅ ሪከርዲንግ ፕሮዲውሰሮችን እና የብሮድካስት ለብሮድካስቶቻቸው የሬዲዮና የቴሌቪዥን ድርጅቶች ማለት ነው። እነዚህ 3ቱ ጥበቃ አላቸው። ሲዘረዘሩ ከዋኝ ብለን ስንል ጥቅል መጠሪያ ነው። ከዋኝ ድምፃዊ በዚህ ውስጥ አለ፣ ተዋናይ አለ፣ ሌሎች ዳንኪረኛ፣ ብዙ ነገሮች አሉ፣ የሙዚቃ መሳሪያ ተጫዋቾች። እነዚህ ሁሉ በከዋኝ ስር የሚካተቱ ነውና ጥበቃ አላቸው ለሚሰሩ ስራ ሁሉ። የድምፅ ሪከርዲንግ ፕሮዲውሰርም ያው ኢንቨስትመንት ከማበረታታት አንፃር ሐሳቡን ያመነጩ ሰዎች ሐሳቡን አመንጭተው ሌሎች በጥበብ ውስጥ ያሉ ሰዎችን አሰባስበው የሚሰሩ ሰዎችም ለድምፅ ሪከርዲንጋቸው ጥበቃ ይደረጋል። ሶንግ ራይተር ምናምን የሚባሉት ናቸው ማለት ነው። እነሱ ያው እሱ በአንድ ሙዚቃ ውስጥ እነማን ናቸው ቅጅ መብት ማኑ ተዛማጅ ይጠበቅለታል የሚለውን በኋላ በምሳሌ ገልጽልሃለሁ። እና ሐሳቡን የሚያመነጨውና የድምፅ ሪከርዲንጉን ፕሮዲውስ የሚያደርገው ሰው ጥበቃ ያገኛል፣ ሪኮግናይዝ አድርጎታል። በዚህ ላይ ምንም ክርክር አያስፈልግም። በአዋጁ ላይ የተጠቀሰ ነገር ነው። ብዙ ሰዎች እዚህ ጋር ይወዛገቡበታል ማለት ነው። ተጠብቆለታል። ከዋኝ ተጠብቆለታል፣ የድምፅ ሪከርዲንግ ፕሮዲውሰር ተጠብቆለታል። እንደዚሁም ቴሌቪዥንና ሬዲዮ ለብሮድካስት ስራዎች ብሮድካስት ለሚያደርጉት ስራዎቸው ጥበቃ ተጠብቆላቸዋል። ስለዚህ አዋጁ እነዚህን ሁለቱን የያዘ ነው ማለት ነው። እዚህ በዚህ አዋጅ ላይ ቅጅ መብት ምን ማለት እንደሆነ፣ በቅጅ መብት የሚጠበቁ ስራዎች እነማን እንደሆኑ፣ ቅጅ መብት የሚያጎናጽፋቸው የኢኮኖሚና የሞራል ስራዎች የሞራል መብቶች እነማን እንደሆኑ፣ የህግ ግምቶችስ ምን እንደሆነ፣ መብት ለማስተላለፍና ፍቃድ ለመስጠት በጽሁፍ መሆን እንዳለበት፣ ፍቃድ ሲጠየቅ ምን መሆን እንዳለበት የተመላከተበት ሁኔታ ነው።
ከዚህም ደግሞ እንደዚሁ በተመሳሳይ የቅጂ የከዋኞችም አሁን በየጠቀስኩት የኢኮኖሚና የሞራል ራይትን ሁሉ ይዘረዝራል። ከዚህም በመጨረሻ ስራቸው የሚሰረቅባቸው ከሆነ ሌላ ሰው የሚወስደው ከሆነ ደግሞ የፍትሐ ብሔር መፍትሄዎች አሉ። የወንጀልም ቅጣትም አለው እና እነዚህን ሁሉ ያካተተ ነው አዋጁ ማለት ነው። ከዚህ በተጨማሪ ከአዋጁ በተጨማሪ ሌላ ደግሞ ማሻሻያ አዋጅ የሚባል አለ። በአብዛኛው መጀመሪያው አዋጅ ላይ ያልተካተተ የጋራ አስተዳደር ማህበራትን በተመለከተ ያልተካተተ የጋራ አስተዳደር ማህበራት እንዴት እንደሚመሰረቱ፣ እንዴት እንደሚንቀሳቀሱ፣ ምን አይነት የህግ ግራውንድ እንዳላቸው፣ ሮያልቲ እንዴት እንደሚከፈል ያለበት ይሄ 872 2007 ላይ ነው የወጣው። ኦኬ ቁጥሩ 872 ነው የሚሆነው። ሌላውም እንግዲህ በቅጅ መብት ስራው ወዲያውኑ እንደተፈጠረ ነው በባህሪው ጥበቃ የሚያገኝ። አሁን ቁጭ ባልንበት ሙቭመንት ራሱ ሚሊየን ዜማ ሊወጣ ይችላል፣ ሚሊየን ስዕል ሊሳል ይችላል፣ ሚሊየን ያን ሁሉ መዝግበህ ልትጨርሰው አትችልም። ስለዚህ ወዲያውኑ ከፈጠርከው ግን ጥበቃ ይደረግልሃል። ግን ምዝገባ ለሶስት ነገሮች ያስፈልጋሉ። አንዳንዴ ምልህ በቃ ሰርቲፊኬት ለማግኘት ፖሊስ ለምሳሌ ሲጠይቅህ ሰርቲፊኬት ለዛ እንትን ስራ ግብይትን ለማሳለጥም ለዛ ያስፈልጋል እና የፈቃደኝነት ምዝገባ ደንብ አለ። ያ ሁሉ እዛ አዋጁ እና ማሻሻያው ላይ እና እንደገና ደግሞ ምዝገባ ደንብ አለ እና በእነዚህ ነው አሁን እየተዳደረ ያለው የቅጂና አዛማጅ መብቶች። በደንብ ነው ለእኔ ግልጽ ነው። እንግዲህ አሁን ልመጣበት የፈለግኩት ጥያቄ ከ1996 በፊት አዋጅ ነበር፣ ሁሉ ነገር ያዘን ባይሆን ነበረ። እንደዛ ነው የምናውቀው አይደል? ከ96ቱ በኋላ አዋጁ ወጥቷል። ከዛ በኋላ ማሻሻያ 2007 ላይ የወጣ ማሻሻያ አለ። እንግዲህ የሚያስፈልጉት ነገሮች እንደሚጎሉትም ነገሮች እንዳሉ ሆኖ ግን በቂ የሆነ አዋጅና ሕግ አለን ማለት ነው አይደለ? ኢትዮጵያ ያ ነገር አለ። በትክክል ቅድም እንደጠቀስኩልህ ስራ ለማሰራጨት የሚል መብት ሰጥተዋል። በሌላ ነገር ተሰራጭቶ ካገኘው ትጠይቅበታለህ። እንግዲህ ያንን ሕግ ከወጣ በኋላ ሌላ ፖሊሲና ስትራቴጂዎች ደግሞ ያስፈልጋሉ። ምን አይነት ስትራቴጂዎች እና ፖሊሲዎች አሉን? ይህንን ወደ ስራ ውስጥ እንዲገባ ለማድረግ በእናንተ መስሪያ ቤት ያሉ ፖሊሲዎች እናንተ የምትከተሏቸውና ስትራቴጂዎች ምንድን ናቸው? ጥሩ ጥያቄ ነው። በነገር ላይ የአእምሯዊ ንብረት ፖሊሲ በጣም አስፈላጊ ነው፣ ግን አሁን ረቂቅ ደረጃ ነው ያለው። ስለዚህ ያለ ፖሊሲ ለምትንቀሳቀሰው ስራ ፍሬያማ አይሆንም። ልክ እንደ መርከብ ምንድነው መሪ ማለት ነው። መሪ የትም ቦታ የሚያደርስ ነው አይደለ? ስለዚህ በዛ ውስጥ ያሉት የሚቀመጡ ፖሊሲዎች መጀመሪያህንና መዳረሻህን የሚገልጹ ነገሮች ናቸው። ለስራ ያስብካቸውን ስትራቴጂዎችን ተጠቅሳለህ። በዛ ውስጥ ነው የ10 ዓመት ነው ልትነድፍ የምትችለው በረቂቅ ደረጃ ነው እና እሱ ወሳኝ ነገር ነው እና በዛ ውስጥ አሁን ቅጂ መብት ፈጠራዎች ይፈጠራሉ። ተፈጥረው ቤት መቀመጥ መቻል የለባቸውም። ኮመርሻላይዝ መድረግ አለበት። ሌሎችም አእምሯዊ ንብረት ስንል የፓተንትም የንግድ ምልክትም የዓለም አቀፍ ስምምነትን መፈረም እንደሚያስፈልግ እሱ ላይ እመጣለሁ። እሱ ትልቅ ጥያቄ። አዋጆች መሻሻል እንዳለባቸው፣ ያልተሻሻሉ አዲስ የሚወጡ አዋጆችም መውጣት እንዳለባቸው። እንግዲህ ኮፒራይት አልን እንጂ ሌሎች ደግሞ የፎክሎር ሀብቶች አሉ። ትራዲሽናል ኤክስፕሬሽን ኦፍ ካልቸራል ኤክስፕሬሽን ኦፍ ፎክሎር ባህላዊ አገላለጾች የትውፊት ሀብቶች አሉ። እነሱም ራሳቸው እኮ ሌሎች ሀገሮች ኮመርሻላይዝ ወይም ደግሞ ለንግድ ዓላማ እየዋሉት የጥቅም ተጋሪነት ያ ማህበረሰቡ የሚያገኝበት ስርዓትም እየፈጠሩ ነው። እሱም በፖሊሲ ሆኖ የሚመላከተው። ስለዚህ ትሬድማርክም ፓተንትም ቅጂ መብትም ስትራቴጂው ምን እንደሆነ ወዴት እንደሚደርስ የግል ዘርፉ ያለው ሚና ምንድን ነው፣ ተቋማት የሚመሩበት አካሄድ ምንድን ነው። ከሁሉም በላይ ደግሞ በዛ ውስጥ የአእምሯዊ ንብረት ምክር ቤት ያስፈልጋል። ይቅርታ አቋረጥኩ ሆነ እንደው በስቴፕ ባይ ስቴፕ እንሄድበት ብዬ ነው። ህጉ አለ፣ አዋጁ፣ ማሻሻያው፣ ምዝገባው ድረስ ያለውን ነገር በደንብ ግልጽ አድርገህልናል። ከዛ በኋላ ረቂቅ አሁን በእናንተ
መስሪያ ቤት ራሱ የረቂቆች እንዳሉ ነው የምትለኝ። ረቂቅ አልገባኝም። ረቂቅ ስንል ረቂቅ አልጸደቀም። ካልጸደቀ በረቂቅነቱ ደረጃ ነው እና የአነሳው ጥያቄ መሰረታዊ ነው። እሱን ወደ እሱ ልገባ ነው። እንግዲህ ረቂቁ ከጸደቀ በኋላ ነው እንግዲህ ኦፊሻል የሚሆነው ማለት ነው። ልክ ነው። እና ረቂቁ ግን እንደ ስራ ማስኬጃም ሊሆን ይችላል። እስከሚጸድቅ መጠበቅ የለበትም አይደለም? እሱ ምንም ጥያቄ የለውም እኮ ግን ሲጸድቅ ነው ወደ ተግባራዊ እንትን የሚለው። ስለዚህ እሱ ደግሞ የራሱ የሆነ ፕሮሰስ አለው። ገብቶኛል። ግን መስማማት ያለብን ምንድን ነው መጽደቅ አለበት በሚለው ላይ ነው። ትክክል። ምክንያቱም ያለ ፖሊሲ የትም መሄድም ብዙ ሀገራት የእድገት ማማ ላይ የወጡት የአእምሯዊ ንብረት ፖሊሲ አውጥተው ነው። በምርምር ተቋማት ያለው ሁኔታ ምን ይመስላል? በእያንዳንዱ ፖሊሲው የሚዳስሰው ቅድም ያልኩህን የዘረዘርኳቸው ነገሮች ሁሉ ነው እና ስትራቴጂ አውጥተህ ምን ደርሳለሁ ምን ከዛ ፖሊሲ ውስጥ ደግሞ እየመነዘርክ የ5 ዓመት የ3 ዓመት እያደረክ የምታወጣቸው ነገሮች አሉ። ስለዚህ እኛ ይሄ እንዲጸድቅ አሁን ባይዘዌ ይሄ ፖሊሲውም የወጣው በእኛ የኢትዮጵያ አእምሯዊ ንብረትና የዓለም አቀፍ አእምሯዊ ንብረት በትብብር ነው የተሰራው። ያው ሚኒስቴር መስሪያ ቤቶችም ብዙ አካላትም ውይይት አድርገውበት የመጨረሻ ቅርጽ ይዞ የሆነ ደረጃ ሄዷል። ግን መጽደቅ ያ ቢጸድቅ ፈጥኖ ቢጸድቅ አሁን የምንመኘውን እድገትና ልማት ያመጣል የሚል እምነት አለ። ይሄ በጣም ወሳኝነት። ለዚህ ነው አሁን ጥያቄ አንተን እያቋረጥኩ የምጠይቅህ መንገድ የዚህ ብዙ መሀል ላይ ትልልቆቹን ስራዎች እየጨረስን ብንሄድ ሌሎቹም ነገሮች መከተል ይችላሉ። ለዛ ነውና የባንዲት መደበላለቅ አለ። ያንን የሚያርቅ ነው ያ ፖሊሲው ማለት ነው። ለምሳሌ ቢዝነስ ሁለተኛ ከፖሊሲው ውስጥ ለምሳሌ በአእምሯዊ ንብረትን በካሪኩለም ማስገባት ፖሊሲው ላይ በአንደኛ ደረጃ በሁለተኛ ደረጃ እና እስከ ዩኒቨርሲቲ ድረስ አሁን ፖሊሲው ላይ ማለት ነው። እና አሁን እኛ ሀገር አእምሯዊ ንብረት በትንሹም የሚሰጠው በህግ ትምህርት ቤቶች ነው። ግን አብዛኛው ቴክኖሎጂ የሚመነጭበት ብዙ ዩኒቨርሲቲዎች ኢንጂነሪንግ የተለያዩ ነገሮች ሁሉ አሉ። ለምሳሌ አሁን አዋጁ በአፈጻጸም ላይ ክፍተት አለበት። ያንን ሊደፍን የሚችል ለምሳሌ አሁን ፖሊሶች አሁን የቅጅ መብት ምርመራ በሚያደርጉበት ሰዓት ላይ የራሳቸው ክፍተት ይኖራቸዋል። ለምሳሌ በፖሊስ ዩኒቨርሲቲ ውስጥ የአእምሯዊ ንብረት እንደ ካሪኩለም በአጭር ጊዜ እንኳን ቢገባ እንደዚሁም በዳኞች በኩል የፍትህ ኢንስቲትዩት አለ። ኢቭን ከዛ ለመጀመር የአእምሯዊ ንብረት በዚያ ቢገባ እና ፖሊሲው ያላመለከተው ነገሮች የሉም። አሁን የምንስማማበት ነገር እንግዲህ ፖሊሲው በጣም ወሳኝና እሱን በዛ እናስምርበት። ፖሊሲው አስፈላጊ ነው። እንግዲህ ይሄ ዓለም አቀፋዊውን አሰራር ተከትሎ የወጣ ነው። አዋጁም የራሱ ክፍተትም መሻሻል የሚችልበት ቢሆን አዋጅ አለን፣ ህጉ አለ፣ ረቂቁ አለ። ኢቨን ባይጸድቅም መስራት የምንጀምርበት እንትን አለን፣ ሲስተም ወይም ኢንፍራስትራክቸር። ከዛ በኋላ ደግሞ ይሄን ሁሉ ወደ ስራ እንዲቀይርልን የሚቀጥለው ስቴፕ ምንድን ነው? አሁን ወደ ኮፒራይት ኮሌክቲቭ ሶሳይቲ ምናምን ውስጥ እየገባን ነው ማለት ነው አይደለ? ከዛ በፊት መሟላት ያለበት ነገር አለ። የኮፒራይት እነዚህ የማህበራቶች ከመመስረታቸው በፊት ያው ቅድም ብዬ እንደጠቀስኩልህ 872 ላይ ማሻሻያው ላይ ማህበራት እንዴት እንደሚመሰረቱ የራሱ የሚያስቀምጠው አለ። በዛ አግባብ 2 ማህበራት አሉ። 2 የጋራ አስተዳደር ማህበራት እውቅና የተሰጣቸው በኢትዮጵያ አእምሯዊ ንብረት ባለስልጣን። አሁን እነሱ ምንድነው አንደኛ መተዳደሪያ ደንብ እና የመመስረቻ ጽሑፍ አስገብተዋል ማለት ነው። ስለዚህ ስራቸውን የሚሰሩት በመተዳደሪያ ደንባቸው መሰረት ነው። መተዳደሪያ ደንባቸው ላይ ደግሞ አንደኛ ጠቅላላ ጉባኤ ያለው፣ ሁለተኛ በኮፒራይት እውቀት ያለው ሲኦ፣ እሱንም ስራውን የሚያንቀሳቅሰው እሱ ነው የሚሆነው፣ እሱ መኖር አለበት እና ሌሎች የሚያሟሉ ነገሮችን ነው የሚያደርጉት። እና ሲቋቋሙ ዋና ተግባራቸው እነዚህ በነገር ላይ የጋራ አስተዳደር ማህበራት ብለን ስንል ባለመብት የሆነ ሰው ነው እዛ ማህበር ውስጥ የሚገባው። ለምንድን ነው ያንን? ለምሳሌ አሁን አንተ አንድ ሙዚቀኛ ወይም ሲዲ ያለው ሰው የሱ ስራ በቴሌቪዥን ሊሰራጭ ይችላል።
በሬዲዮ ሊሰራጭ ይችላል፣ በምሽት ክበብ ሊሰራጭ ይችላል። ስለዚህ ያ ሰውዬ እየሄደ ከምሽት ክበብ ጋር ሊነጋገር አይችልም። ከእያንዳንዱ ቴሌቪዥን ጣቢያ ጋር ሊነጋገር አይችልም። ያ ቴሌቪዥን ጣቢያውም ያንን ሰውዬ ፍለጋ ባካችሁ የእሱን ስራ ልጠቀመውና እንደው ፍቃድ ስጡኝ ምን ላድርግ ብሎ እዛ ውስጥ አይገባም። ይህንን ለማቅለል ባለሀብቶች ባለመብቶች ማለት ነው የቅጂና አዛማጅ ባለመብቶች በጋራ በመሰባሰብ መብታቸውን ለማስከበር ሮያልቲ ያው እንግዲህ ቅጅ መብት አሁን አንተ ሲዲ ስትገዛ ቤት ወስደህ ልትጠቀምበት ነው ወይም ደግሞ በቤተሰብ ሰርክል ውስጥ ልታጫውተው የምትገዛው ኢን ፕሪንሲፕል። ከዛ ውጭ ግን በተለያየ ቦታ ላይ የምታጫውተው ከሆነ በቴሌቪዥን የምታጫውተው ከሆነ በሬዲዮ የምታጫውተው ከሆነ በትራንስፖርት ድርጅቶች የምታጫውተው ከሆነ በአየር መንገድ የምታጫውተው ከሆነ በጅም ቤቶች ወዘተ የምታጫውተው ከሆነ ተደጋጋሚ ሲጫወት መክፈል አለብህ ነው። ዓለም በዚህ እየሄደ ለአንተ አልነግርህም ይሄንን በዚህ መንገድ እየሄደ ነው ያለው። ስለዚህ ይህንን ስራ የሚሰሩት ማናቸው? የጋራ አስተዳደር ማህበር ነው። ስለዚህ ባለመብቱ የጋራ አስተዳደር ማህበራትን መብቱን ለነሱ ያስተላልፋል። ይህን ነገር ብቻ ውሱን መብት ነው የሚሰጡት ይሄን። ስለዚህ ዋና ስራቸው ሮያልቲ ይሰበስባሉ። የሰበስቡትን ሮያልቲ ደግሞ መልሰው ለአባላቱ ያከፋፍላሉ። ስለዚህ ሀብት ማመንጨት ይጀምራል። ኪነ እንትኑም ይንቀሳቀሳል ማለት ነው። የተሻለ ደረጃ ላይ ፈጠራም ይበረታታል። ትክክል። ይሄ ዋናው ትልቅ ዛሬ በጣም ሊያወያየን ይችላል የምለው እሱ ነው። እሱ ትልቁ ጥያቄያችን ነው። ግን ከዛ በፊት አሁንም ወደኋላ ላስመልስ የምፈልገው ህጉ አለ። ህጉ ሊሻሻል ይችላል። የሚሻሻሉ ነገሮች ከዛ ረቂቁ የፖሊሲዎች ረቂቆች አሉ። ግን ረቂቅ ነው፣ ውሳኔ ድረስ አልተደረሰም፣ አልተገባበትም። ይሄ ደግሞ በጣም ኢምፖርታንት ጉዳይ ነው ብለን አስመረንበታል። ይሄ ሁሉ ነገር የሚያስፈልገው አሁን ላልካቸው ለማህበራቶች ያንን ማስከበር ለሚፈልጉ ማህበራቶች ያንን መሰረት አድርገው ነው መስራት የሚችሉት። እንዴት ሆኖ ነው ታዲያ አሁን ይሄ ረቂቁ ሳይከብድ እነዛ ወደ ስራ ውስጥ ሊገቡ የሚችሉት? ምን አሁን ያለው በቂ ነው? ያለው አሰራር በቂ ነው ስራቸው እንዲያስጀምሩ ያስችላቸዋል? ፕላስ እዚህ ላይ ይቅርታ አቋረጥኩ እንደገና የዓለም አቀፍም አግሪመንት ያስፈልገናል። የሆነ አግሪመንት የጎደለን አግሪመንት አለ ነው የሚባለው። እስኪ ስለሱና አሁን ስለጠየቁ ጥያቄ አንድ ላይ መልስልኝ። ፖሊሲው እኮ ጥቅል ሀሳብ ነው። ፖሊሲ ኖረም አልኖረም ያው በአዋጅ ፍሬምድ ተደርጎ የተሰጠ ስልጣንና ኃላፊነት አለ። ስለዚህ አዋጁ ትልቅ ግራውንድ አለ ማለት ነው። ስለዚህ በዛ መሰረት ሮያልቲ ማንኛውም ሰው ስራዎችን በተደጋጋሚ ሲያስተላልፍ ሮያልቲ መክፈል አለበት ይላል። እንዲያውም አሁን በፊት በተናጠል ነበር የሚሄዱት ሁለቱ የጋራ አስተዳደር። አሁን ግን ገብቷቸው እስካሁን ድረስ የዘመን በተናጠል መሄዳቸው አዋጭ አለመሆኑ ገብቷቸው፣ ስለዚህ የጋራ ሮያልቲ ኮሚቴ ተመስርቶ የሮያልቲ ቀመር አቅርበውልን በቅርቡ በሬዲዮና በቴሌቪዥን ላይ ትግበራ ይደረጋል። ምክንያቱም ብዙ ዓለም የሄደበት አካሄድ በጣም ከተደራጀው አካልና ቀለል ካለውና በርካታ ውይይት ከተሄደበት ብዙ ሀገራት በቃ እንደዚህ ነው የጀመሩት ማለት ነው። ስለዚህ ይህንን ይጀምራል። ግን ይህንን ለመጀመር ያው የእኛ መስሪያ ቤት ብቻም ሳይሆን ብዙ ጥረትና ድጋፍ ያስፈልጋል። ብዙ ተዋናዮቹን ሊሳተፉበት የሚገባ ነው። ትልቅ ነገር አይደለም። የዘመናት ጥያቄን የሚመልስ ስለሆነ ይሄ ትልቅ ምዕራፍ ላይ ነው ያለ ነው። ግን ደግሞ ሌሎች ቻሌንጆችም ደግሞ አለ። የኢንፍራስትራክቸር ቻሌንጆች አሉ። የድርጅታዊ መዋቅር አለ። ስለዚህ እነሱን የሚደገፉበት መንገድ ሜካኒዝም ጎን ለጎን ማበጀት ያስፈልጋል። አሁን ብዙ ድርጅቶች አሉ። ለሶሻል ሪስፖንሲቢሊቲ ተመደበ ነገር አለ። ኪነ ጥበቡን ከመደገፍ አንጻር በዛ አይነት መንገድ አለ። እነሱም ራሳቸውም ሀብት ማመንጨት የሚችሉበት ሁኔታም አለ። ግን አሁን ባለው ሁኔታ ላይ የቢሮና የአንዳንድ የአደረጃጀት ላይ ያሉ ችግሮች አሉ። ግን ይህን ሮያልቲን ስራ ለማስጀመር የሚሄዱበት ትልቅ ግራውንድ አለ። ጥሩ፣ እሱ እየተሰራ ነው ያለው። ጥሩ፣ ይሄ በጣም ትልቅ ፕሮግረስ ነው። እሱ ላይ እንደገና እንመጣለን። ግን ስለ የቅድሙ ሌላው ጥያቄ የነበረው ዓለም አቀፍ አግሪመንት በተመለከተ አንድ በጣም የሚጎለን አግሪመንት አለ እየተባለ የሚጠቀሳለ። ስለሱ ምን እንደሆነ በደንብ ግለጽልን። እንግዲህ ብዙ ዓለም አቀፍ ስምምነቶች አሉ። የዓለም አቀፍ ስምምነቶች እንግዲህ መንግስታት ነው የሚፈርሟቸው።
እንግዲህ ቅጅ መብትን በአብዛኛው ከሚተዳደሩ ስምምነቶች አብዛኛው የሚያስተዳድራቸው የዓለም አቀፍ አእምሯዊ ንብረት ድርጅት ነው የሚያስተዳድራቸው። ስለዚህ እንግዲህ የብሔራዊና የዓለም አቀፉን አሰራር አብሮ ማዋሃድ ከዓለም ጋር አብሮ ተባብሮ መስራት ያለበት ሁኔታ እየተፈጠረ ነው። ምክንያቱም ቅጅ መብት ጥሰቱ በጣም እንትን ነው፣ መጠነ ሰፊ እየሆነ ነው። ስለዚህ አንድ ሀገር ጠብቅ አንድ ቀን አንድ ሀገር የማታስጠብቀው ከሆነ ማኔጅ ለማድረግ በጣም ይከብዳል። ስለዚህ የዓለም እና ምንድነው አሁን በዋይፖ ከሚተዳደሩት አንዱ ዓለም አቀፍ ስምምነት የበርን ስምምነት ይባላል። በርን ያው ስዊዘርላንድ ውስጥ ያለ ከተማ የተፈረመበት ነው። ይሄ ማለት ምንድነው የኪነ ጥበብና የስነ ጽሁፍ ዓለም አቀፍ ስምምነት ነው። ቅድም የዘረዘርኩልህ በእኛዎች እንዴት እንደሚጠበቁ ስራዎች እነማን እንደሆኑ እና ይሄ የስነ ጽሁፍ እና የኪነ ጥበብ ዓለም አቀፍ ስምምነት በርካታ ሀገራትን የፈረሙበት ነው። ወደ 181 ሀገራት ፈርመዋል ማለት ነው። እና ይሄ ስምምነት ዋናው ፕሪንሲፕሉ መርሁ ስራዎቹ ወዲያው እንደተጠበቁ ጥበቃ ያገኛሉ ነው የሚለው። ወዲያው ጥበቃ ያገኛሉ፣ አውቶማቲክ ፕሮቴክሽን ይሰጣል። ሁለተኛው ደግሞ ናሽናል ትሪትመንት ወይም የሌላ ሀገር ዜጎችን ያለ ልዩነት ማስተናገድ ነው የሚለው። እነዚህ ሁለት ጥበቃ ይሰጣል እና የግዴታ ነው ማለት ነው። በተለይ አሁን ዓለም በሚሄድበት አካሄድ ከሆነ ኢትዮጵያ ያንን አግሪመንት የግዴታ መግባት አለባት ማለት ልክ ነው። ምክንያቱም አንደኛ የዓለም ንግድ ድርጅት አባል ለመሆን እየተዘጋጀ ነው ያለ ነው። እዛ ስምምነት ላይ የበርን ስምምነት አጠቃላይ ተካተው ገብተዋል። እዛ በደብሊውቲኦ አንዱ ፒላር ወይም ደግሞ አንዱ ምሰሶ ንግድ ነክ አእምሯዊ ንብረት ስምምነት የሚባል አለ፣ ትሪፕስ አግሪመንት። እሱ ስምምነት ላይ አሁን ቅድም የጠቀስኳቸውን የነዚህ የበርን ስምምነትን ከአንድ የሞራል ራይት ውጭ ጠቅላላ ስምምነቶቹ እዛ ውስጥ ገብተዋል። ስለዚህ ዋይፖን ከፈረምን ማለት እና በርምን ሳንፈርም ብንቀር ከበር ልናገኝ የምንችለውን የቴክኒክ የባለሙያ የስልጠና ድጋፍ ሚስ እናደርጋለን ማለት ነው። ስለዚህ ደብሊውቲኦ እንኳን ትሪፕስ አግሪመንት ቢፈርም ያን ሚስ እናደርገዋለን ማለት ነው። በሌላ መልኩም ደግሞ የበርንም ለታዳጊ ሀገራት በተቀጽላ አንቀጹ ላይ ከ1 እስከ 6 በተጠቀሱት ላይ ልዩ ጥቅም የሚሰጥበት ሁኔታ አለ። ለምንድነው 181 እኮ የደረሱት? በፊት እኮ የዌስተርኖችን ብቻ ያስጠብቃል እየተባለ ከ50 60 ነው። በኋላ ግን የታዳጊ ሀገራት ጫና ሲመጣ በተለያየ ጊዜ ሪቫይዝ ወደ 6 ወደ 7 ጊዜ ሪቫይዝ የተደረገ። ስለዚህ የፎክሎርም የሚጠበቅበትም አንቀጽም ሁሉ አለ። ታዳጊ ሀገራትን ሊጠቅም የሚችል ለምሳሌ ለመተርጎም ስትፈልግ፣ ለማባዛት ስትፈልግ በሀገረኛ ቋንቋ ልዩ መብት የሚሰጥ ነገር አለ፣ ምንም እንኳን አንዳንድ ጥብቅ የሆኑ ፕሮሲጀሮችን የሚከተል ቢሆንም። ስለዚህ በተለይ ከጋራ አስተዳደር ጋር ተያይዞ የምናነሳው ከሆነ የሌላ ሀገር ስራ ለመሰብሰብ የበርን ስምምነት አባል ልትሆን ይገባል ማለት ነው። ይህን ፕሪንሲፕል ኮፒራይት ቴሪቶሪያል ነው፣ በቴሪቶሪው ብቻ ነው ያለው። ያን ባልፈርበት ሁኔታ ላይ አስቸጋሪ ስለሚሆን እሱ አሁን በቅርቡ ኦንጎይንግ ፕሮሰስ ነው ማለት ነው፣ የበርን ስምምነት ማለት ነው። የእንካበልንካ ስምምነት ይፈጸማል። እዚህ ያሉ የጋራ አስተዳደር ማህበራትም ይሰበስባሉ፣ እዛ ጋር ያሉ ሌሎች የጋራ አስተዳደር ማህበራትም ይሰበስባሉ። ጥሩ አቶ ወሰን፣ በጣም ጥሩ አድርገህ ነው እየገለጽክ ያለኸው። እንግዲህ የበርን አግሪመንቱ በጣም ኢምፖርታንት ነው፣ በጣም የሚጠበቅ ነው። በተለያየ መንገድ ከትልቁ ከሀገራችን የግድ ስምምነት ጋር የተገናኘ ነው ብለን ነው የምንጠብቀው። ያ ነገር ይሆናል ብለን እንጠብቃለን። ይሄ ነገሮች እንግዲህ ለሀገራችንም ለባለሙያዎቹ በጣም ትልቅ አስተዋጽኦ ያደርጋል ማለት ነው። አሁን ወደ ትልልቆቹ አግሪመንቶቹም ህጎቹ ምናምን እና ዲፊኒሽኖቹን አውርተናል። አሁን ወደ ማህበራቶቹ ውስጥ ስንገባ አንተም ጠቃቅሳቸዋል። ማህበራቶቹ በዲሞክራሲያዊ መንገድ ህጉንና መመሪያውን ተከትለው መመስረት ይችላሉ፣ ወደ ስራ መግባት ይችላሉ የሚል እንትን አለ። ኢቭን ከድሮ ጀምሮ ከ96 አዋጁ በፊት ሁሉ ይሄ እንደ ማህበራት ሆነን እንትን እንጀምር ብለው የሚጥሩ ሰዎችም ምናምን እንዳሉ ትዝ ይለናል እኛ። አሁን በጣም ብዙ ዓመት እየታገሉ ያሉ ሰዎች አሉና ህጉ እንዳልከኝ አለ። እነዚህ ማህበራቶች እስካሁን በጣም ብዙ ጊዜ የቆዩበት ምክንያት
ምንድን ነው ችግሩ? ምንድን ነው? ምክንያቱም እንግዲህ ሁሉ ነገር አልቆ ዝግጁ እስከሚሆን የምንጠብቅበት ታይምም የለን። ምክንያቱም ባለመብቱ በጣም ብዙ ሉዝ እያደረገ ነው። ተስፋ የሚያስቆርጡ ሁኔታዎች ላይ ነው ያለው። የዚህ የኮፒራይት ችግር በጣም በጣም መሰረታዊ ነው እየተባለ ነው። እና ምን ነበር እስካሁን የነበሩት ችግሮች? ከመንግስት አካባቢ ያለውን ግልጽ አድርገንልናል። አዋጅ አሉ፣ አዋጁ ይሻሻላ ምናምን የተባለው ማህበራቶቹን እንግዲህ ከዛ ነው አሁን በጣም ብዙ የሚጠበቀውና ምን ነበር ቻለንጃቸው? ከማህበሩ ማለታችን ጀምርና ወደ ህብረተሰብ ውስጥም ያለውንም ችግር እንገባበታለን። እስቲ ማህበራቶቹ ወደ ስራ ውስጥ ሊያስገባቸው ያልቻለው መንገድ እስካሁን ምንድን ነው? በርካታ ይሄ በጥናት ነው የሚመለሰው። በጥናትም የተመላከቱ ነገሮች አሉ። ያው በርካታ ነገሮች አሉ። አሁን ከግንዛቤ እንኳን ብንጀምር ግንዛቤው ለምሳሌ ሮያልቲ ክፍያ ብለህ ስትዋራ ምን ያህሉን የሚረዳው እና አብዛኛው ሰው የሚመስለው ምንድነው ዝም ብሎ አንድ ጊዜ ከገዛ ለራሱ ቁሱን በቁስ ውስጥ ያሉ ንብረቶችም የራሱ እንደሆነ አድርጎ የሚገምተው ሁኔታዎች አሉና በአጠቃላይ በህብረተሰቡ ዘንድም በተለያዩ በኢንዱስትሪ ፕሌየሮችም በተለያዩ አስፈጻሚ አካላትም ያለው የግንዛቤ ችግርም አለ። ሁለተኛ የኢንስቲትዩሽኖችንም ብዙዎቹም ጠንካራ ኢንስቲትዩሽንም የለም። ይሄንን በመታየበት ሰዓት ላይ ምን ለማለት ነው? አሁን ኢንስቲትዩሽን ምን አይነት ለምሳሌ ብትነግረን። ለምሳሌ ክንጥበሩን ፈንድ የሚያደርግ ድርጅት ያስፈልጋል። አሁን ሲደራጅ እኮ ዝም ብሎ ስኬለቱን ብቻ ሳይሆን ቢሮ ማደራጀት ያስፈልጋል። መዋቅር ፈጥሮ እያንዳንዱ ሰው በተለይ ቅጥር ሰራተኛ ፈጥረ ያን መደዳደል መፍጠሩ ያስፈልጋል። ሁለተኛም ደግሞ የቅንጅትና የትብብር መጓደልም ታያለህ። በተለያዩ እንትኖቹ ታያለህ እና አዋጆቹም በራሱ አንዳንድ የአዋጅ ክፍተቶችም የሚፈጥራቸው ነገሮች አሉ እና ከሁሉም በላይ ደግሞ ምንም ኪነ ጥበቡ ትኩረት ያን ያህል ብዙም እንትን የተወሰነ አካል ነው ሊደግፍ የሚፈልገው እንጂ ትኩረት ሰጥቶ ሞቢላይዝ አድርጎ እዚህ ደረጃ መድረስ አለበት የሚል ነገር የለም እና ለዚህ እንትኑ ሁሉም በየራሱ እንትን ድርሻ አለው ማለት ነው። ድርሻ አለው ያ ነው ማለት ነው። ግልጽ ነው። ከግንዛቤ ጋር ያነሳው ትክክል ነው። ሁሉም በተለያየ መንገድ ነው አንደርስታንድ የሚያደርገው እና በተለይ ይሄ ኢንስቲትዩሽን ወይም ኦርጋናይዜሽን በጣም ይሄን ነገር መስራት የሚችል ኦርጋናይዜሽን የማቋቋሙና የመመስረቱ ችግር በጣም ትልቁ ችግር ይመስለኛል። እኔ በግሌ ሳየው ከዚህ በፊት የተወሰኑ ሰዎች ስራ አድርጎ የማየት እና መጀመሪያ ኦርጋናይዜሽኖቹ እንደዚህ ማህበራቶቹ የራሳቸውን ፕሮፌሽናል የሆነ ኦርጋናይዜሽን ሴታፕ የማድረጉ ጉዳይ ላይ ችግር ያለበት ብለን ነው በእኛም ድርጅት የምናየው ጉዳይ። ያ ትልቁ ጉዳይ ነው። እንግዲህ እንደ ማንኛውም መስሪያ ቤት እንደ ትልቅ ድርጅት ኦርጋናይዜሽን ኖሮ፣ ቢሮ ኖሮ፣ ሰራተኞች ኖሮ፣ ኤክስፐርቶች ኖሮ ያን ስራ ለመስራት ብዙ ኢቨን እሱን ለመጀመር ራሱ የተወሰነ ዓመት ይፈጃል እና ያ ላይ ፎከስ ያልተደረገም ማለት አይቻልም። ብዙዎቹ ሞክረዋል፣ ግን በደንብ ያልተቋቋሙበት መንገድ እንግዲህ አንተን ልጠይቅህ ብዬ ነው። እኛ የምናውቀው ጉዳይ አለ። የፋይናንስ ችግር ነው። የፋይናንስ ችግሩ እንዴት ነው የሚፈታ? አሁንም የእናንተ አዋጅ የምትከተሉት ረቂቆቹ ወይም ፖሊሲዎቹ ቢኖሩ እንኳን የእነዚህ ማህበራቶች እስካልተጠናከሩ ድረስ የትም አይሄድም። ነገሮቹ ወደፊት ሊያሄዱ ይችላሉና በምን አይነት ነገር ነው እነዚህ ጠንከር ሊሉ የሚችሉት? ችግሮቻቸውን እስከ ዛሬ ለ20፣ 30፣ 40 ዓመት ያህል የታወቁ ናቸው። የኮሚትመንት አለመኖሩ፣ የተወሰኑ ሰዎች ብቻ አክቲቭ መሆኑ አንድ ችግር ነው ተብሏል። አሁን ያ እየተለወጠ ይመስለኛል። ብዙ ሰዎች እንጌጅ እያደረጉ ነው። ብዙም ሰዎች መምጣት አለባቸው። ችግር ሲኖር ብቻ ይሄ ነገር ወሰዱብኝ ሳይሆን ያን ነገር ተባብሮ ኢኒሼቲቭን ከወሰዱት ሰዎች ጋር ተባብሮ ይህን ነገር ማጠናከር ያስፈልጋል። እና እንዴት ነው መጠናከር ያለባቸው? ምክንያቱም ችግሩ የሁሉም ነው። ለሀገራችንም ችግር ነው፣ ለእናንተም መስሪያ ቤት ችግር ነው። ጥረት እንዳለ አውቃለሁኝ። እናንተም ከማህበራቶቹ ጋር በመሆን ብዙ ስራዎች እየሰራችሁ ነው። ይሄ ሮያሊቲ ለመሰብሰብ ዝግጅቱ ራሱ ትልቅ ፕሮግረስ ነው እና
ወደፊት እንግዲህ ይሄ ነገር ነው የሚጠበቀውና እንዴት ነው መጠናከር ያለባቸው? ይህን እስቲ እዛ ላይ እስቲ እንወያይ። ምንድን ነው ያንተም የመስሪያ ቤታችሁም አቋም? እንደዚህ ቢያደርጉ እነዚህ ማህበራቶች ጠንካራ ሆነው ለዚህ ለህብረተሰቡም ለባለሙያውም ይጠቅማሉ የሚባልበት መንገድ። በሚወጡ ህጎች አሉ ክፍተት ያለባቸው እነሱን አንደኛ በጥናት መለየት ያለበት። በጥናቱ ግኝት መሰረት እነዛ ክፍተቶችን እየለዩ ህግ የሚወጣላቸው ከሆነ ህግ፣ ደንብ፣ መመሪያ፣ የአሰራር ችግርም ካለ በዛ ማድረግ ያስፈልጋል። ከሁሉም በላይ ደግሞ ትልቁ ነገር ስታንዳርድ በሌሎች ሀገሮች አሁን ሲሳክ ያወጣው ስታንዳርድ አለ። ኮንፌዴሬሽን ኦተርስ ኤንድ ኮምፖዘርስ ፈረንሳይ መቀመጫ ያለው ትልቅ ኤንጂኦ ድርጅት አለ እና እነሱ ያወጣቸው እንትኖች አሉ፣ ስታንዳርዶች አሉ ማለት ነው። ስለዚህ በዛ ሌቭል ድርጅታዊ መዋቅራቸውን ኦርጋናይዜሽናል ሴታፖቻቸውን እንትን ማድረግ አለባቸው። ያ ደግሞ ቅድም ፋይናንስ ያልከው ነገር አለ። ፋይናንስ የሚያደርግ ተቋም ያስፈልጋል። ለምሳሌ የኪነ ጥበብ ፈንድም ሊሆን ይችላል፣ ወይም ደግሞ በጀት ያላቸው መስሪያ ቤቶች በዚህ ዙሪያ ላይ ባህልን ፕሮሞት የሚያደርጉ ሰዎች ሊደግፏቸው ይገባል። እንደገናም ደግሞ ኮድ ኦፍ ኤቲክስ አውጥተው መንቀሳቀስ መቻል አለባቸው። እንደዚሁም ደግሞ ቅጂና ተዛማጅ ማህበራቱ ብዙ ሀገራት በኢንፍሪጅመንት ወይም ደግሞ በመብት ጥሰት ላይ ተሳትፎ ያደርጋሉ። ሁለተኛ በህግና በኮንትራት ዙሪያ ላይ የሚደግፋቸው አካል ሊኖር ይገባል እና አጠቃላይ የአርቱን ማህበረሰቡን ለመደገፍ ኮሚትመንት ያስፈልጋል። ምክንያቱም ለጂዲፒ የሚያደርገው አስተዋጽኦ በጣም ከፍተኛ ከመሆኑ አንጻር እነሱም ብቻ ሳይሆን ብዙ አካላት ተጠቃሚ ነው የሚሆኑት። ስለዚህ ይህንን ለማድረግ ምንድነው መጀመሪያ ሀብቱ መታወቅ አለበት። ሀብቱን ካወቅን በኋላ እሱን ኮመርሻላይዝ ማድረግና እነሱን ማጠናከር ነውና ብዙ ጊዜ ብዙ ሀገራት ለምሳሌ የናይጄሪያውን መውሰድ እንችላለን። የሄዱበት መንገድ የናይጄሪያ ኖሊውድ ነው አይደል የፊልሙ እና የሙዚቃ ኢንዱስትሪያቸው በጣም ነው ትልቅ ደረጃ ነው ያደረጉና ወደ ኢንተርናሽናል ማርኬት ማሰብ መቻል አለብን። አሁን እዛ ላይ ሌላው ጥበብን መሰረት አድርገው የሚቋቋሙ ድርጅቶቹ ሊደርሱላቸው ይገባል እኮ ነው። አሁን መሬት ላይ እኮ ስታይ ብዙ ጉድለቶች አሉባቸው በተለይ ከማለት አንጻር። ስለዚህ ምንተባበር ከሆነ ትኩረት የምንሰጠው ከሆነ እኮ ይሄ በጣም ቀላል ነገር ነው። ምክንያቱም አሁን ብዙዎቹ ኮፒራይት ኮሌክቲቭ ሶሳይቲዎች የተደራጁት በአፍሪካ ውስጥም የተወሰኑ አሉ፣ ሌላም ሀገሮች ያሉት በሜምበሮቹ በሚሰበሰብ እና ኢንካም ጀነሬት በሚያደርጉት በዛ ነው የሚተዳደሩት። ከውጭ ፈንድ ተደርገው አይደለም። የራሳቸው የሚሰበሰበው ገንዘብ የተወሰነ ፐርሰንት ለአድሚኒስትሬሽንም ምናምን ሆኖ በዛ ነው። አሁን ከዛ ላይ ነው እዛ ለመድረስ ራሱ የድርጅቱ ገና መቋቋም አለበት ነው። አሁን ትልቁ ሰፖርት የሚያስፈልገው ቢሮ እንዲኖራቸው፣ ሲዮ እንዲኖራቸው፣ ሰራተኞች እንዲኖሩ፣ ኤክስፐርቶች እንዲኖሩ የማድረጉ ነው። ያ ነገር ካልሆነ ግን በጣም ስቃይ ውስጥ ይገባሉ ነው። ማንም ሊጠቀም አይችልም ማለት ነው። እና አሁን አንተም የምትለው እርዳታው የሚያስፈልገው እዛ ላይ ነው። ዋናው ትክክል ተደራጅተው ዲሞክራሲያዊ በሆነ መንገድ ተደራጅተው ስራቸውን እንዲጀምሩ የነሱ ሮል ነው። ይሄ ኦፍ ኮርስ አንድ ድርጅት ስታቋቁም እንደ ንግድ የሆነ ላተርፍ እና መቋቋም እችላለሁ ብለን አይደል? ወይም ከውጭ ገንዘብ ሰጥተውኝ ንግዴን ላቋቁም ምናምን አይደለም። ይህም በዛ አይነት መንገድ ነው ማየት ያለብን። እነዚህ የሚቋቋሙ ሰዎች በዚህም በዛም ያንን ፋይናንሳል አቅማቸውን አበረታተው ገብተው ወደ ስራ ውስጥ ከገቡ በኋላ ሮያሊቲው መሰብሰብ ከተጀመረ በኋላ ሊቀል ይችላል። ምክንያቱም ለራሳቸውም የሚሆን ኢንካም ጀነሬት አድርገዋል ማለት ነው። ግን አሁን የኛ አገሩ ትልቁ ችግር መነሳቱ ነው፣ መጀመሩ ነው፣ መቋቋሙ ነው። ያንን ነገር አለመፍታታችን ትልቅ ለእኔ በጣም አይገባኝም። አንዳንዴ እውነቱን ለመናገር ትልቅ ሀገር ነው ያለን፣ በጣም ብዙ ነገሮች አሉ፣ ብዙ ነገሮች የተሰሩ ነው። እንደምንም ሁሉም ጥረት አድርጎ ያን ነገር ማስነሳት ያልቻለው ለምንድን ነው የሚለው የሁል ጊዜ ጥያቄ ነው።
ግንዛቤ ካለው ኦፍ ኮርስ ግን እነዚህ የሚሞክሩ ሰዎች ግንዛቤ አላቸው ኦልሬዲ የዛ በጣም ትልቅ ግንዛቤ አለ ባንልም ግንዛቤው አለ በጣም ምስጢር የሆነ ነገር አይደለም የታወቁ ሰዎች ጎበዞች አሉ እና አሁንም የኔ ጥያቄ ይሄ ነው ፎከሳችን ማለት ነው የሁላችን እናንተም የኛም የተለያዩ ድርጅቶች ስቃይ ላይ ነው ይሄ የአርቱ ቤተሰብ ስቃይ ላይ ነውና ያንን ስቃዩን እነዚህ ሰዎች ናቸው እነዚህ ማህበራቶች ናቸው ሶሉሽኑ እና ያስፈለገውን ነገር ተደርጎ ያ ነገር መጀመር አለበት ነው የኛም አቋም የእናንተም አቋም እና አሁን ያልከው ነገር አሁንም እኛም በዚህ ፖድካስታችን ለሁሉም የምንጠይቀውም የምንለውም ያንን እንደምንም ብለን ሁላችንም ተበረታተን ይህን ነገር ሰፖርት አድርገን ወደ ስራ ውስጥ ቢገቡ ነው ከዛ በኋላ ስራ ውስጥ ከገቡ በኋላ ኢቫሉዌት እየተደረገ የተገመገመ ነገሩ ዲቨሎፕ መሆን ይችላል ለማለት ነውና ገና ብዙ ስራ ይጠብቀናል ለአርቱ ቤተሰብም ለማህበራቶቹም ኢቭን ለእናንተም ከእናንተ ጋር ያለው የህጎቹን ረቂቆቹን የዓለም አቀፍ እንትኖቹን ወደ ስራ እንዲገቡልን ከማድረጉ በኋላ ግን ከዛ በኋላ ስራው የባለሙያው ነው እና ጥሩ ይሄንን እንደዚህ እስካልን ድረስ ወደ ሌላ ጥያቄ ደግሞ ከትምህርት ጋር ከእውቀት ጋር የተገናኘ ነው የኔ ጥያቄ ብዙ አገሮች ኢቨን ኬንያ አጠገባችን ያለችውን ኬንያ ብናያት በጣም ብዙ ሎየሮች አሉ ህግ አዋቂዎች የኮፒራይትን ኢቨን ስፔሻላይዝድ ያደረጉ ምን አይነት ብዙ አዋቂዎች አሉን ያንን ህግ አዋቂዎች እኛ ሀገር አዎ ኦፖርቹኒቲውን ስለማንሰጣቸው ነው እንጂ በአብዛኛው ይሄ ከሌሎች ሀገሮች ጋር ለማወዳደር ይከብዳል እንዳልኩ አሁን ኬንያ የኢንተርቴንመንት ሎየር ሁሉ ብዙ አግኝቻለሁ የሆነ ስብሰባ ላይ ሌላ ብዙ አሉ በየዘርፉ ሁሉ እንትን አድርገው እንትን አሉ እኛ ጋርም ቢሆን አሉ ግን አብዛኛው ፕሮፌሽናል የሆኑ ሰዎች እዚህ እንትን ውስጥ የሚገቡበት በየትኛውም እንትን በሙያው ላይ ብዙም እንትን የሌላቸው ሰዎች ይገቡና ነገሩን ወሬላ እንትን ያደርጉታል እና እንዳልከው ደግሞ ብዙ ሰዎች ደግሞ ለህግ ባለሙያ 1,000 ብር ወይም 2,000 ብር ላለማውጣት ወደ በሚሊዮን የሚቆጠር ሁሉ ቢከስሩበት ሁኔታ አለ እና በህግ የማማከር ሁኔታ ሁሉ የተለመደ አይደለም ፕላስ በህጉ መሰረት እኮ ራሱ ውል ስትዋዋሉ በጽሁፍ መደረግ አለበት ነው የሚል ነው ግን በተግባር ስታይ በዚህ በፈጠራው ማህበረሰብ ላይ ስታይ ዝም ብሎ በቃል ይነጋገራል መጨረሻ ላይም ደግሞ በማይሆን ካሳ ወይም ደግሞ በማይሆን ነገር ታርቀናል ነው ይላሉ እና የተወሳሰበ ነገር ነው ያለው ያ በደንብ መፈታትና መበተን አለበት እና ብዙ ሀገራት ይሄን ችግር እንትን ያሉት እዛው በጋራ አስተዳደር ማህበራት ውስጥ መዋቅር ባልከው ውስጥ ማለት ነው ኢንፍሪንጅመንትን ለመዋጋት የሆነ ዲፓርትመንት አለ እነሱን አድቫይዝ የሚያደርጋቸው የህግ እንትኖች አሉ የማማከሪያ ሴንተሮች አሁን እናንተም እኮ እንደዚህ አይነት የማማከሪያ ኮንትራክት ያካሄዱ ምን የሚሉ ሴንተሮች በተለያዩ ነገሮች እንትን ያደርጋሉ እና ህግ አዋቂዎች አሉ ብዙ አሁን በዚህ በኢንተርቴንመንት ኢንዱስትሪ ብዙም የሉም ግን በአይምሮአዊ ንብረት ዙሪያ ላይ ግን በዛ ስፔሻላይዝ ያደረጉ እንትኖች አሉ ግን ኬዞች አብዛኛው አይሄድም እኮ የፈጠራ ሰው እኮ ወደ ህግ አይሄድም እዛው በጓዳ ብር ነው ጨርሶት የሚመጣው ማለት ነው መብቶች አሁን የብዙ እንትኖች ኬዞችን ስታይ እኮ በተለይ አሁን ቢቢሲ ላይ የሚወጡ ኬዞች እኮ እርስ በራሳቸው ነው እነዚህ ታዋቂ ደራሲ እንትን ሶንግ ራይተሮች ኮምፖዘሮች እርስ በራሳቸው ተሰራረቅን ምናምን እያሉ ብዙ ነገር ሼሚንግና ኔሚንግ ነው የምልህ እንደ ነውር እንደ ጠያፍና ነገር ነው የሚታየው እኛ ግር ግን ይሄ ነገር እንትን አይባልም እንደውም እንደ መደነቅ እንደውም ታይ ከሆነ የኔን ዘፈን ከሌ ሰርቃ እኮ ነው የሰራችው ብላ የሆነች ሰው ፖስት ብታረግ ደግሞ አንቺ ብሎ ዘፋኝ ሌላ ነገር ከኬዙ ጋር እሱ ስቲክ ያደርጉ ወደ አንተ ጥያቄ ግን ስመጣ በቂ እንትን አስፈላጊ ነው በበቂ መጠን የለም እንግዲህ አሁን ይህንን ከተስማማንበት እንዴት ነው ማምጣት የሚችለው ነው ዋናው ጥያቄ አሁን ከየት ነው እነዚህ አይነት ህግ አዋቂዎች ሊፈጠሩ የሚችሉት በዩኒቨርሲቲ ውስጥ አንዳንድ ትምህርት እንዳሉ ሜንሽን አድርገህልናል ሌላም ህግ ባለሙያዎች ይሄን ስፔሻላይዝ ለማድረግ የሚያስፈልጋቸውን አንዳንድ ኮርሶችም ወስደው ሌሎችም ነገሮች
ማውጣት ምክንያቱም ይሄ ቁልፍ የሆነ ጥያቄ ነው። ግን በነገር ላይ ሌላው ደግሞ ይቅርታ ሁለተኛ ጉዳይ ያልከው ከባለሙያው ራሱን መብት ያውቀዋል ወይ የሚጠቀምበት ሲስተም እሱ ከግንዛቤ ጋር የተገናኘ ነው። ይሄ ብዙ ስራ መሰራት አለበት። ኢቭን የዚህ የኮፒራይት ኮሌክቲቭ ሶሳይቲዎች ሲቋቋሙ በጣም ብዙ ስራ ይጠብቃቸዋል ማለት ነው በዛ በኩል እና ግን ሁለት የተለያየ ነገር ነው ለማለት ነው እና የህጉ ባለሙያዎችን ለማግኘትና ለማበረታታት ምክንያቱም ዞሮ ባለሙያዎች ከሌሉን የግንዛቤ መኖሩ አለመኖሩ ብቻ ዋጋ የለውም እና ሁለቱንም አንድ ላይ ነው ማድረግ ያለብን። እንዴት ነው መፈጠር የሚችሉት እነዚህ ብዙ ማፍራት አንዱ ምንድን ነው የዓለም አቀፍ አእምሯዊ ንብረት ድርጅት ለጀጅ ለዳኞቹ የሚሰጠው ራሱ ስልጠና አለ ልክ በዚህ ኤሪያ ላይ ማለት ነው። በሱ ድጋፍ ማድረግ ይደረጋል። ሌሎች ሀገራት እየተጠቀሙበት ነው። እሱን የቤት ስራ ይኖረናል ማለት ነው። ሌላው የአይፒ አካዳሚ ለማቋቋም እየጣርን ነው ማለት ነው። ስለዚህ በዛ ውስጥ በተለያዩ ኤሪያዎች ላይ ታርጌት እየተደረገ የሚሰጥበት ሁኔታ አለ። ከዛ ውጭ ደግሞ የዓለም አሰራር እኮ ቅጅ መብት እኮ ዓለም አቀፍ አሰራር ነው ያለው ማለት ነው እና ውድም ነው ባይዘው ለጠበቃ የምታወጣው ነገሮች ምናምን ነው እና የተለያዩ የትምህርት ኤሪያዎች አሉ። ቅድም እንዳልኩ ነው የአእምሯዊ ንብረትን እኮ ከታች ጀምረን ኩረጃን ሙጭለፋን ከታች ጀምረን እንትን የምናደርገው ከሆነና ለዚህ ስፔሻላይዝ የሆነ ነገር እንትን ማድረግም ይቻላል። ግን አልተጠቀምንባቸውም እንጂ መጀመሪያውን መቼ ሄደ ነው የምልህ እኮ አልተጠቀምንባቸውም። በህግ የሚመራ ብዙም የለም ፎርዛት ማተር እኔ አውቃለሁ ባዩ ነው በጣም ትክክል የምታየው ማለት ነው። ብዙ ጊዜ እንደዛ ነው የሚሆነው። ምንድነው አሁን እና ፕሮቦ ሰርቪስ የሚሰጡ ዩኒቨርሲቲዎች አሉ አሁን እና የነፃ ሰርቪስ ማለት ነው። ግን እነዛስ አሁን ቅድም ካነሳው ከኢንተርቴንመንት ጋር አሁን እኛ በተለያየ ሁኔታዎች ስልጠና እንሰጣለን እና ከፕራክቲሱ ጋር ብዙም ክፍተት ያለበት ሁኔታ በጥናትም ለይተናል። ባይዘው በእነዚህ በተለያዩ ስልጠናም ስንሰጥ በጥናትም በለየናቸው ቅድም ጥናትም አጥንቻለሁ ያለው ክፍተት አለ፣ ትልቅ ክፍተቶች አሉ እና እነሱን እንግዲህ ከሌሎች ረጂ ድርጅቶች ከአውሮፓ ከሌሎች በአሰራር ከምንገናኛቸው ከዓለም አቀፍና ከሀገራዊ ድርጅት ጋር በመተባበርና ሌሎቹም አሁን እናንተ የምትጋብዟቸው እኛም ከዋይፖ ጋር እየተነጋገርን ኤክስፐርት ዋይፖ አንዱ ትልቁ ስራ የቴክኒክ ድጋፍ ያደርጋል። ስለዚህ ይህን ጋፕ ለይተን ያንን አመቻችተን ብናመጣ ይህንን መቅረፍ ይቻላል። ግን ለዘለቃ የስትራቴጂካዊ የትምህርት ስርዓቱ ጋር አብሮ የሚያያዝና የሚታይ ነገር ነው። ጥሩ እኔ በዛ በጣም ነው ማምነው። አንደኛ የዩኒቨርሲቲዎች አካባቢ ያሉትን ትምህርቶችንም በዛ ይሄንን ፎከስ ተደርጎ ሰዎችን ማፍራት የሚቻልበት መንገድ ቢቀጥል ጥሩ ነው የምንለው። ሌላ አሁን አይፒ አካዳሚ ያልከው በጣም ኢንትረስቲንግ የሆነ ዜና ነው። ምክንያቱም ሌላ ፊልድ ውስጥ ያለ ህግ አዋቂ ይህንን አዳፕት ማድረግ የሚችልበትን መንገድ ሊኖር ይችላል። ግን የምናሰምርበት ጉዳይ አንደኛ እውቀት በጣም ይጎልላል። የህግ ጋራ ችግሩን በጀነራል አጠቃላይ ችግር አለ። ግን ችግሩ የነዛ ነው እነዚህ ነው እነዛ ነው ብለን ብንወረውርና ችግሩን አንድ ቦታ ብንጥለው ወዴትም አንሄድም። ዋናው ቁም ነገሩና ማሰብ ያለብን ስቴፕ ባይ ስቴፕ ያሉትን ነገሮች እሱን መከተል የምንችል ከሆነ ነው ይህን አሁን እኛ አንተና እኔ ማውራት የምንፈልገውን ነገር አቺቭ የምናደርገው እና ጥሩ በጣም ጥሩ ውይይት ነው። ሁሉን ነገር ለመነካካት እየሞከርን ነው። አዋጁን አይተነዋል። ፖሊሲውን መኖር እንዳለበት፣ ማህበራቶቹ የግዴታ መኖር አለባቸው። በሁሉም ቦታ ግን ክፍተት አለ። አሁን እሱን ነው ማህበራቱ ጋር አሁን ቅድም ጥያቄ ሁለቱም የተናጠለ ሩጫ ነበር የሚሄዱት እና ምን ያህል ኮሚትመንት የአንድ ግለሰብ ኮሚትመንት ምን ያህል አሁን ያለው የአእምሯዊ ንብረት ዋና ዳይሬክተር ከፍተኛ ጥረት እናንተም እንደምታውቁት ከፍተኛ ጥረት ነው እዚህ ደረጃ የተደረገው እና ይህን ነገር ማበራከት ያስፈልጋሉ እንደዚህ አይነት ሰዎችን ማለት ነው። ትክክል። እኛም በብዙ ጊዜ ለብዙ ዓመት ያየነው ጉዳይ ነው ይሄ። የኔ ያንተ የግለሰቦች ስራ አይደለም፣ የህብረተሰቡ በጣም የሚጠቅመው ስራ ነውና ከዛ አመለካከት መውጣት አለብን። በግል ችግር በማህበሮች አለመግባባት ጊዜያችን ካሳለፍን የምንጎዳው የባህሉን ዘርፍ ነው እና ያሁን እየተጀመረና
የተቋጨ ያለው ነገር በጣም የሚያስደስት ነው። መቼም መደገም የሌለበት ጉዳይ ነው። ችግሮች ያለብን አሁን እኔ እናንተ የምናወራው ችግር ነው። ችግር እንደ ችግር አድርገን አይተን እሱን ሶሉሽኑ መፈለግ ያለብን እንጂ ሌላ ትናንሽ ነገሮች ችግር ካረግንና 5 6 7 ዓመት ከተከራከርን እዛንም ትልልቆቹን ችግሮች አሁን እኛ የምናወራው ረሳ ነው ማለት ነው። ያ በጣም በጣም ኢምፖርታንት ጉዳይ ነው። ብዙዎችም ሰዎች የማይፈልጉት ችግር ነው። ተስማሙ፣ ተነጋገሩ እና ሁላችንም እንስማማ የሚል አይነት ነገር መምጣቱ ጥሩ ነው። ግን ችግሮች እንዳሉ አይደንቲፋይ አድርገናል። የሁላችንም ዊሽ ነው። አሁን አዋጁም ቢሻሻል የሚጎለው ነገር ረቂቆም ወደ ጸድቆ እንደ ፖሊሲም ቢሆን እነዚህ ማህበራቶቹ ደግሞ በደንብ ፕላን አድርገው የሚደግፋቸው ኖሮ ወደ ስራ ውስጥ የሚገቡበት ነገር እና ያንን ይሄ ወደ ሮያሊቲ ሰብስቦ ወደ ማከፋፈል ደረጃ የሚደርሱበትን ነው እኛ የምንፈልገው። እንደዚህ አይነት ነገሮች አሁን ወደ ኢንተርናሽናሉ አሁን የበርን ኮሚትመንት ወይም አግሪመንት መኖሩ ለብዙ ነገር ይጠቅመናል። ወደ ኢንተርናሽናሉ ደረጃ ለመድረስ ብዙ ዓመት እንደሚፈልግ እናውቃለን። ይህም የቤት ስራ ነው፣ ግን ስራዎቹ መጀመር አለባቸው ነው። ቁጭ ብለን ሁሉ ነገር እስከሚዘጋጅ መጠበቅ የለብንም። ለዚህም ነው እነዚህ ማህበራቶቹ መደገፍ ያለባቸው የምንለው። ይሞከር ይጀመር ነው። ሲጀመር ግን ይጀመር ብቻ ሳይሆን ሎንግ ተርም ያለው ቪዥን ያለው የራሱ ፕላን ያለው ነገር ቢሆንና ባለሙያውን ሊጠቅም የሚችልበት ነገር ቢሆን ጥሩ ነው የምንለው። አሁን የዛሬው ፖድካስት ውይይታችንን ወደ መጨረስ አካባቢ ነን። እስቲ በአንተ በኩል ይህንን ብናስብበት ጥሩ ነው የምትለውና ለባለሙያውም ሌሎችንም ሰዎች አድቫይስ የምታደርገው ነገር አለ? ያው እንግዲህ ህጎቹ የመሻሻል እንዳለባቸው ተነጋግረናል። እሱን ለማሻሻል አሁን ስራው ተጀምሯል። በተለይ ካለ አንዳንድ ከወቅቱ ተለዋዋጭ ጋር የመጡ ከአዳዲስ ለውጦች ጋር አብረን ማስተሳሰር መቻል አለብን። እሱን በተመለከተ የተጀመረበት ሁኔታ አለ። ሌላው እነዚህን ቅድም ያልከውን ሲቪክ ማህበራት ናቸው እና በነገራችን ላይ በተወሰነ ደረጃ ነው እኛ ሮያልቲ በማጽደቅና አንዳንድ የቁጥጥር ስራዎችን በማድረግ ነው እንጂ አብዛኛውን ስራ የሚሰሩት ያው እነሱ ናቸው ባላቸው የድርጅት መዋቅር። እዚህ ጋር ትኩረት ተደርጎ ሊደገፉ ይገባል። እሱ መደረግ ያለበት ነው። ሌላው ይሄ የአእምሯዊ ንብረት ምክር ቤትም በደንብ መጠናከር መቻል አለበት። ብዙ የግል ሴክተሩ፣ መንግስት፣ ኢኖቬተሮች፣ የፈጠራ ሰዎች አብረው ተሳስረው ሲሰሩ ነው አሁን የተነጋገረውን ነገር ከፍ ማድረግ የሚቻለው። እነሱን መስራት በዚህ አኳኋን መሄድ ያስፈልጋል። ሌላው አሁን ቅድም ያልጠቀስኩልህ የአፍሪካ ህብረት የሚተዳደር የአፍሪካ ንግድ ቀጠና ስምምነት ኢትዮጵያ አድርጋለች። ከዛ ውስጥ አንዱ የኢንቴሌክቹዋል ፕሮፐርቲ የአይፒ ፕሮቶኮል ነው እና እኛ ያንን እዛ ውስጥ አለንበት ማለት ነው። እዛ ውስጥ ደግሞ በፊት የዌስተርን አስተሳሰብ ነው የነበረው። ይሄ ግን በአፍሪካ ማዕቀፍ ስር ስለነበረ እዚህ አይፒ ፕሮቶኮል ላይ ቅጅ መብት አለ፣ ተዛማጅ መብቶች አሉ፣ የኤክስፕሬሽን ፎክሎር የባህላዊ አገላለጾች አሉ። እነዚህ ባህላዊ ዳንሶች፣ ባህላዊ ጭፈራዎች፣ ባህላዊ እነሱም ይጠበቃሉ። ምክንያቱም ብዙ ሀብት የሚያመነጩ ነገሮች ናቸው። እሱ መጽደቁ ፕሬዠር ስለሚያመጣብን የሰው ኃይልን በመፈጸምና በማስፈጸም ሌሎች ነገሮችን ተዘጋጅተን መጠበቅ መቻል አለብን። እንደዛ እንዳደረግ ነው። ስለዚህ ይህንን የምናድርግ ከሆነና እነዚህ ለምሳሌ ከህግ አስፈጻሚ አካላት ጋር፣ ከህግ ሰዎች ጋር፣ ከሌላው ከክሬቲቭ ሶሳይቲው ጋር አብረን ተባብረን ከሰራን የተናጥሮ ሩጫ የትም አያደርስም ማለት ነው እና ሁሉም አብሮ የእውነት ኮሚትድ ሆኖ እና ዘርፉም ደግሞ ትኩረት ተሰጥቶት መሰራት መቻል አለበት እና ይህንን አሁን የያዝነውን ነገር
በዚህ ላይ ሁሉም እየገባ ጫፍ ልናደርሰው ይገባል የሚል እምነት ነው። ጥሩ ነው። እንግዲህ በጣም ትልልቅ የሀገራችን የዚህ አይፒ ኮፒራይት ችግሮች ላይ ያሉትን ችግሮችን ለማንሳት ሞክረናል። አሁንም ዞሮም ቆረ የዚህ ችግር ለህብረተሰቡ፣ ለዚህ ለባህሉ ቤተሰብ፣ ለዚህ ዘርፍ ምንም ሌላ ጥያቄ የለም። ይሄ በጣም ወሳኝ ጥያቄ ነው እና ይሄ በጣም ፕራዮሪቲ እና ፎከስ መደረግ ያለበት ብለን ነው የምናምነው። የእኛም ድርጅት ሰላምም ሙዚቃዊም ይህንን ለመርዳት ለብዙ ዓመት የቻልነውን ነገር እያደረግን ነው። በዚህ በኮኔክት ፎር ካልቸር አፍሪካ በሚለው ፕሮጀክታችን ደግሞ የአፍሪካን ህብረትና የተለያዩ ሀገሮች ለባህሉ ዘርፍ 1% ከሀገር በጀት ሊውል ይችላል ብለው የተስማሙበት ስምምነት አለ። ይሄም የምናደርገው ውይይታችን ያንን ነገር ለማስታወስ በሚል ነውና በዚህ አጋጣሚ ይህንንም መልእክት የኢትዮጵያ መንግስትም በህብረተሰቡም ለባህሉ ዘርፍ በ2030 በኢትዮጵያን አቆጣጠር 1% የሀገሩን በጀት ለባህል እና ፈጠራ ዘርፉ ቢያውል ለብዙ ነገሮች ብዙ ሶሉሽኖች ሊያመጣ ይችላል ብለን ነው የምንገምተው። ያንን ስምምነት አፍሪካ ህብረትና የተለያዩ ሀገሮች ኢትዮጵያን ጨምሮ የተስማሙበትን ስምምነት ወደ ተግባር መግባት አለብን እና ይሄን ሁሉ ስናወራ ኮፒራይትን እንደ ትልቅ አጀንዳ ነው የኛ እና ይሄ በጣም በጣም አስቸኳይ አጀንዳ ስለሆነ አሁን የተባባልናቸውን ነገሮች በሙሉ የህጉን ጨምሮ የዚህ የፖሊሲና ረቂቁን በተመለከተ ጀምሮ የበርን አግሪመንቶችን ጨምሮ ይሄ ሁሉ ነገሮች ወደ ተግባር በደንብ ጸድቀው አልቀው የምናይበት ጊዜ ይመጣል ብዬ ነው የምገምተው። ሌላው ግን ትልቅ ፖይንት እዚህ አሁንም የምናነሳው ወደኛም በዚህ ስቱዲዮችን የእነዚህ ማህበረቶችን ጋብዘን ሌላ ሰፋ ያለ ውይይትም የማድረግ ፕላን አለን። ለዛ ጊዜ እናነሳዋለን። ግን እነዚህ ማህበራቶች ትልቅ ሚና አላቸው እና እነሱም የእናንተ መስሪያ ቤት ሌሎቹም እዚህ ላይ ፎከስ ቢደረግ፣ ምክንያቱም ችግሮች ቢኖሩም ግን ስራው እንዲሄድ የሚያስፈልጉ ነገሮች ሙሉ በሙሉ ባይሆኑም አሉን እና ሁሉ ነገር እስኪያልቅ መጠበቅ የለብንም። ለዛ ሶሉሽኑ የአሁን የተነጋገርንበት እንዳለ ሆኖ ማህበራቶቹ መደገፍ አለባቸው፣ እነሱም ዝግጁነታቸውን ማጠናከር አለባቸው የሚል ነው። በጣም አመሰግናለሁ ስለዚህ ቆንጆ ቆይታችን። እንግዶቻችን የዛሬው የኮኔክት ካልቸር አፍሪካ የኢትዮጵያ ፖድካስት ፕሮግራማችን እዚህ ላይ ጨርሰናል። ለሚቀጥለው ጊዜ በሌላ እንግዳ በሌላ አጀንዳ እስከምንገናኝ ደህና ሁኑልን።